open your hand. አይና በሽልኝ ስሚኝ ጸሎቴን የልቤን ነግረሽ ያስጨነቀኝን ማናለ ዳንቺን የሚያጽናና ቀና ልበል ድንግል ምልጃሽ ይርዳኝና በአይና በሽልኝ ስሚኝ ጸሎቴን የውስጤን ስነግርሽ ያስጨነቀኝን ማናለ ዳንቺን የሚያጽናና ቀና ልበል ድንግል ምልጃሽ ይርዳኝና ከልቤ ቃል እስኪወጣ መከራዬን አምቄያለሁ በአንደበቴ በለው ሳስባርምሞ አወራለሁ ንግግሬ ካንቺ ጋር ነው ልጅሽ ይስማ ልመናዬን መጨነቄን ተመልከቺን አርቂልኝ ፈተናዬን በአይን አብረሽኝ ስሚኝ ጸሎቴን የልቤን ስነግርሽ ያስጨነቀኝን ማናለ ዳንቺን የሚያጽናና ቀና ልበል ድንግል ምልጃሽ ይርዳኝና ይለያል ማለት ነው። በምንድን ነው የሚለየው አትሉ? ምጥ ላይቭ እየተላለፈ ነበር። ይኸውልን እዚህ ጋር አቱ መኔ ራሴ ልጆቼን ስወልድ በምጥ ነው የወለድኩትና ያረጀው መሰለኝ ማለት ባሏማ ዝምባም ነው። ሰው ነው እንዴ? ባልማ ቢሆን እንደወንድ ወንድ ቢሆንማ ያውቃል። አረ እንደዚህ አይነት ነገር ምን ያደርግልሻል ብሎ ያስተዋት ነበረ። ዝምባ መከክ ስለሆነ ነው። ወንድ አይደለም። ወንድ ቢሸትማ ሚስቱ እንደዛ እንደፈለገች ስትበላቀጥ ዝም አይል። የእሷ የሀቢባ ባል ዝምባሞች ናቸው፣ ወንዶች አይደሉም። ወንዶች አይደሉም። እንደፈለጉ ሲሆኑ ዝም ጸጥ ነው የሚሉት፣ አይተነፍሱም። ወንድማ ወንድ ነው። የኛ ሚስቶች ወጥተው ለምን አይበላቀጡም? የኛ ሚስቶች ወጥተው ለምን ቪዲዮ እየሰሩ የሆነ አይሉም? እኛ እኮ የሌላ ዜጋ ነው ላይ ያገባ ሲበላቀጡ ለምን አታዩ? ያዙ ሊቀቁኝ ሲሉ ለምን አታዩ? ወንድም አይከበርበት ቤት ላይ እኔን ጠይቂኝ፣ እኔ እየረገጥኩሽ ደፋር እኔን እስቲ ባልሽ ይጠይቀኝ፣ አንቺ ጠይቂኝ ጠይቂ። ልቃሚ ቆሻሻ ልጅ አይቀር እናት ራሷ አትቀር እናት አትቀር አያት አትቀር ማርቀር እናንተ ቤት የማይሸቀልበት ማን አለ? ማን አለ እናንተ ቤት የማይሸቀልበት? ዱቄታ በሙሉ ነው የምትሸቅሉበት። ልጅ እናት ልጆች አሉ፣ እናት አለች፣ አያት አለች፣ ባል አለ፣ ይሸቀልባቸዋል በሙሉ። ቄስ ቢመጣ ምን ቢመጣ ቪዲዮ ነው። የትም ቦታ ላይ ቢመጣ በቪው መሸቀል ነው ስራዋ። ማፈሪያ ዱቄታን በሉልኝ። ዮኒ ማኛ ብለዋል በይልኝ። እስቲ መልስ ለእኔ ትመልስ፣ መልስ ትመልስ። ቆሻሻ ድርሹዬ ይመችሽ እናቱ። አንቺ ቀልደሻል፣ እኔ ረግጫታለሁ። ማን ነው መከሰስ ያለበት? አንቺ ቀልደሻል ድርሹ። እኔ ዱቄታም እከክ ማፈሪያ ነሽ ብያታለሁ። መከሰስ ያለበት እኔ ነኝ አይደል? እኔን አትከሰኝም። ቤተ ክርስቲያን ቢኬድ ምን ቢደረግ ሁሉ ነገር ድርሽ ይመችሽ እናቱ።
ደደደ እንደዚህማ ቀልድ አናውቅም። ኢትዮጵያ ያሉትን በዚህ ደረጃ ማሸማቀቅ አይቻልም፣ አትቺ። ስለዚህ አሁንም እላለሁ እኔ አንቺ እከክ ማፈሪያ ነች ብዬሻለሁ። ፖሰትና የማይፖሰት ማታቂ ፋራ ሰገጤ ነች። ሰገጤ ፋራ እስከ ከፈሉሽ ድረስ ምንም አይነት ነገር ብትፖስቺ የማይሰቀጥጥሽ ሰው ነች። ለአንቺ ድፍን ኢትዮጵያዊ ተሸማቋል። ድፍን ኢትዮጵያዊ ነው ማወራሽ። ከሱ ብሶ አንቺ ከሳሾች፣ አንቺ ኢቢኤስን ይቅርታ አስጠያቂ ይኸውልሽ ተደራጅቶ የኢትዮጵያ ሕዝብ ይህ አካውንትሽን አዘግቶ እንዳይገላግልሽ እውነቱን ነው ማወራ። ድፍረትሽ ነው የገረመኝ። ጭራሽ ልታስፈራሪ ነውረኛ ነሽ በእውነት። ጭራሽ ማስጠንቀቂያ እኛ እንከሳለን ኢቢኤስን በራስሽ ቪዲዮ አንቺ በሰራሽው ምጥላውኜ ቪዲዮ ሜካፕ ተቀብታች ለገባሽው ለአንቺ እንዲያውም አልተሰደብሽም፣ እንዲያውም አልተነካሽም። ወሮ በላ እካክ ነሽ። ቆሻሻ በጣም ነው የሚያስጠይ። ስለዚህ አሁንም ንገሩልኝ ማርዬ ገለመሌ ለምትባል ቆሻሻ አንቺ በለጠፍሽውና እዛ ስትቁላይ ምጥ ላይ እንደዛ አርገሽ የተነሳሽው ቪዲዮ ቆሻሻ ማንንም ምንም አያስተምርም። ምንድን ነው የምታስተምሪው? በዛ ከነ ልጆችሽ ነው ቲክታክ የምትለምኝበት። የምትፖስችው ቪዲዮ ምናምን ቲክታክ ይከፍላል በቪው። የኢትዮጵያ ሕዝብ ደግሞ ህፃናቶች ይወዳል። ያንን ስለሚወድ ምን ያደርጋል? ላይክ ያደርጋል፣ ይደጉል ይችላል፣ ምን ይላል። በዛ በደንብ ትሸቅላለች። ከሷ ብሷው ምን እያደረገች እከሳለሁ ያለኝን እኔ ይኸው በደንብ እየረገጥኩሽ ነው። እስቲ ክሰሽልኝ። አሜሪካን ሞዳት እስከ ጥግ ድረስ ሰው መርገጥ ትችላለ። አቤት አሜሪካ ቺን ገነት የሆነች ሀገር በምንድን ነው ምክዛት? በምንድን ነው ምክዛት? አሜሪካን እርግጥ ወዳ እስክጠላ ማድረግ የምትችልበት ምርጥ ሀገር አሜሪካ። ወደ እስክጠላ እርግጥ ማድረግ የሰው ልጅን አታስፈራራ እንጂ እንዲህ ገላሃለው አጠፋሃለው አትበል እንጂ ከዛ ውጪ እርገጥ ጥግ ድረስ ማን አባቱም ቀና ብሎ መናገር አይችልም። እያማጥሽ ቪዲዮ የምቀርጽው እንድናዋልድሽ ከሆነ ይኸው ዝግጁ ነኝ። ላዋልድሽ አይሻል? በቃ ግፊ እስቲ። አዎ ግፊ። ትርቱ መቁረጫ አለ። ከመጣ ትርቱ በዚህ ይቆረጣል። በጣም ከጠበበም ትንሽ ጫፏ ላይ ሰንጠቅ ይደረጋል። ችግር የለውም። ከታች በኩል ነው ብለዋል። በቃ ነይ ግፊ። 1 2 3 አይዞሽ ግፊ። ካሜራውን ለቀሽ ብትገፊ አይሻል? እሺ ግፊ አምጪው። ቀስ እየመጣ ነው። ግፊ ተንፍሽ ገፊ። አዎ እየወጣ ነው። ግፊ ትንሽ ዝቅ አድርጊ ወይ ካሜራውን በደንብ እንዲታይ። እሺል ና እግሯን ያዝ። አንተ ና እግሯን ያዝ። አንቺ ካሜራውን ያዢ፣ እሱ እግርሽን ያዝልሽ። አይሻል? አዎ ግፊ በደንብ እሺ። አዎ ቀስ እያልሽ አይዞሽ። በቃ ብታቋርጪው አይሻልም? ቪዲዮውን ይሁን። እሺ አመጪ። ግፊ በደንብ ግፊ። አይዞሽ። አዎ እየመጣ ነው። ቀርቧል፣ ሊወጣ ነው ትንሽ። በቃ እየመጣ ነው። አይዞሽ። ሁሉን እዩልኝ ባትይ አይሻልም? ሁሉን እዩልኝ ባትይ አይሻልም? አንዳንድ የግል ጉዳይ ቢኖርሽ አይሻልም? ይዩት፣ ይቀረጽ። እሺ ቅረሽ። ግፊ። ወይኔ ጉዴ ፈላ።
ነው የምወዳት እግዚአብሔር ኦ ማይ ጋድ ጂን ሴት በጣም ነው የምወዳትና ሁሉ ያሳይቷ ደስ ይለኛል ፊት እንዴት አደረገችው ግን እኔ ደግሞ እዚህ ላይ ስትናገር አበሻ ላይ እኛ አበሻ ላይ እኔ ሁሌ የምንመለው እንደዛ ነው እኛ አበሻ ላይ ጌታን ሲያስጠላብን እኮ ምክንያቱም በቃ ሰው አንድ ሰው አሁን ይሄን በውጭው ዓለም ብናየው ይታያል እኮ አይደል ብናየው ምንም አይመስለንም ግን እኛ ላይ ያልኖርንበት ነው በቃ ያልኖርንበት ነው በተለይ ደግሞ ሁሉ ጊዜ ይሄ አጥቶ ያገኘ ሰው ጌታ ሆይ አይቻልም አጥቶ ያገኘ ሰው ልክ እንደዛች እንደ ሀቢባ ነው ምናምን አንድ አይነት ነው ደግሞ ታሪካቸው አይገርምም አንድ አይነት ሃይባ የሌላቸው ወይ እናት ተባሎች ግን ጌታ ኢየሱስ ሆይ ምንድናቸው ግን እናተናቸውም ታስተዳድሯቸው እግዚአብሔር ምን ሆነሽ ነው ምን ሆነ ሆኖ ግን ስማሙ ለመንፈስ ቅዱስ ጌታን ቀደሞ ከሰሰች አሉ ኢቤስን እግዚአብሔርን አረ ጉደኛ ነሽ እኔ እንደውም በጣም ባለፈው የሆነ ስለትን ምናምን መንታ ምናምን ስትል ነበር እሱንም አይቼ ነበርና አንዱ ምን አለ መንታውን ዶክተሩ አቅፎት ነው ወይ አንዱን አለ እኛ ሰው ውስጥ አትግቡ አፋችሁ ውስጥ እግዚአብሔርን በጣም ነው የሚገርመው እውነት ምጥ እኔ መድኃኒዓለምን ነው የምላችሁ ስወልድ ኢቭን ሊያውም እኔ በእንትን ነው በእንድ ነው ሲሰክሽ እግዚአብሔር ይግባ ሲባል እኔ ኖ እንዴ አረ ወደዛ እንኳን ራሱ ዋናው ባለቤቱ ማለት ነው እንዴ እንኳን ደግሞ በሐላል ሚዲያ ላይ በስመ አብ ወመንፈስ ቅዱስ ግን ወይ አንዳንዴ ጎበዝ ሃይ ስትባሉ በቃ የምታረጉትን አታውቁምና ጭራሽ ደግሞ ኢቤስን ከሰሰች ሲሉ በጌታ ስም አረ በስመ አብ ድፍረትሽ ራስሽ ተበራግደሽ ጌታ ሆይ ግን ሃይባይ እውነቷን ነው ልጅ እናት ግን እንዴት ልጅ እናቷ እንዴት ድራይቭ ታደርጋለች እግዚአብሔርን እኔ አሁን እናቴ እንዲህ ብላብላት እንዶ ታብዳለች እግዚአብሔርን እንዴ ምን ነካሽ ኖር አይደለም እንዲህ ምናምን ነው የምትለው እግዚአብሔር እንዴት ነው በኢየሱስ ስም ጌታ ሆይ እውነት በጣም ኩር የሚያሳፍረው በቃ ይሄ እንዴት ታስቡታላችሁ በመጣችሁ ቀን እንዴት ታሰባል ቅረጹኝ ያስ በሜካፕ በምን በፊልተር ሄርፎን እንደው እዛ ላይ እንትኗን አርጋ በጣም ይገርማል ግን በስመ አብ በእውነት የአበሻ ግን ቅጣት በጣም ነው የምናስጠላው እኮ ስናስጠላ ምንም ማያምርብን እንደ ይሄ አጉሌ ከምንድነው ከሌላውሽ ምንድነው ይሄ ሸቅጠን ያመጣኑ ካልቸር ምንም ማይሄድብን እግዚአብሔርን በቃ ስርዓት እኛ በካልቸራች በኑሮ በቃ እናኖራችን እንደዚህ አይደለም ግን ይሄ ከመሰረታችሁ ዜሮ የሆናችሁ ሰዎች በአጋጣሚ ሳንቲም ያገኛችሁ በቃ እንደ አይነት ሰዎች አትቻሉ ጌታ ይሁኝ በቃ ይሄ ደብቁኝ ማለት ያመጣል እግዚአብሔርን ከምሬ ነው አውይ ድሃ ይለፍለት የሚባለው እኮ ለዚህ ነው እግዚአብሔርን ይጠፋባችኋል የምታረጉት ያቺም እውነቷ ነው ሸንታ ብድግ እንደማለት ነው ያቺኛው ማለት ነው ክብር የሚባል ነገር የላችሁ ለቤታችሁ ለገበናችሁ ለራሳችሁ ክብር የሚባል ነገር የለም የሚቀረጽ የማይቀረጽ ነገር አለ ስፔሻሊ ደግሞ እኛ ኢትዮጵያውያኖች ነን በቃ ይሄ ካልቸራችን ወደዳችሁም ጠላችሁም ዋጡት ይሄ ሀቅ ነው ዳሳይት አያምርብንም በጣም ነው የምናስጠላው እግዚአብሔር በጣም እኔ እንዴት ሰው ግሪንበርግ እጄ እንዴት ዛጋ ባል የተባለው ሳውና አንተ ባለ እንድና ያው እነዚህ እንደዚህ አይነቶቹን ያገባቸው እናንተ ወንድ ናችሁ ጌታን ምድር የምታረጊው አይባልም እንዴ በቃ ያን ነገር ማየት ያለበት አንተ ነህ እዛው ስትበረካገዱ አንተ ነህ ማየት ያለብህ እንጂ ምን አገባንኛ የእናንተን ቂጥ ምናይበት ምን አገባው የእናንተን እዛ ምናምናቸው አሁን ሲወለድ አሰባቸው ስንት ቆሻሻ ነገር ነው የሚወጣው ምናምንሽም ሊያመልጥሽ ይችላል በዚህ ዘክሽን ስለወለድኩት ምኑንም አላውቀውም ግን እንደምንሰማው ብዙ ነገር የምትዘበልሉት ነገር አለ ያ ስታመጡ ምንድነው እንዴ ሰው ለራሳችን የምናየው ነገር ያስጠላል እንኳን ሰው የራስሽ ነገር እንኳን ስለሻል እንኳን ባላል ዝድ ምን እነዚህ ባለጌዎች ናቸው በጌታ ትልልቆቹ ከ40 በላይ ነሽ ሁላችሁም ያቺም እቺም ምንድናችሁ እናት ትልቅ ሰዎች አይደላችሁም እንዴ ቲኔጀርስ እንኳን ቢያረጉት ኦኬ አትሊስት እንደው ምን አልባት እድሜ ነው እንላለን
ትልልቅ ሰዎች ሶስተኛና አራተኛሽ ልጅ ነሽ። ልጅሽን ያቀፍሽው አዲስ አይደለሽ ለልጅ ሁሉን ነገር ታበጃለሽ። ብንንሽንም ማልሚል በቃ እኔ ሰው በእውነት የራሱ የግሉ የሆነ ነገር አለው ሁሉ ነገር በቃ ምንሽም ሚዲያ ላይ እንትንሽም ሚዲያ ላይ በቃ እናንተ እኮ ነው የቀራችሁ እንደዛ ስታረጉ ባልና ሚስቶቹ መቅረጽ ነው ቅረጹት፣ እሱንም ቅረጹትና ልቀቁት። ከእንደገና ደግሞ እናንተ የፋሲታ ተቆጥታ ልትከሺ ትፈልጋለሽ። ይቤስል ቀልደኛ ነሽ። ተጭኔ ነው ሙቺ ያከብራት ነበር። አንዳንድ ጊዜ ትቀላላችሁ። እግዚአብሔር ስታስጠሉ እንዴ ትንሽ አይደላችሁ። ሜቢ 40 ማንቶኛለሽ አትካታንሽም ከዚህ ያቺም እንደዛ ጉቷቺ ምድር ጉድ ለራሳችሁ ክብር የሌላችሁ እንዴ። እኔ እርግጠኛ ነኝ እግዚአብሔር ምስክሬ ለወልድ ብዬ ልጄን ትንሽ ልጆች ትንሽ ልጅ ነይ ቅረጪን ብዬ ብላ ማሚ አር ክሬዚ ብላ እንደሚቀውጡ ታውቃለሁ። እኔም አላረጉም ባለጌ አላሳደገኝም እንጂ እንዴ ቤተሰብ አትሊስት እናት እዛ ጋር እናት ልክ እንደ ሰራተኛ እውነቷን ነው እንደ ሰራተኛ እየተጎተቱ ጌታ ተይ ልጄ እንደዚህ አይደረግም አይባልም እንዴ? ምን ይቀራል እንጂ ምን ምንድነው? ምን አይነቶች ናቸው? እክሰዱ ዳስ ይለፍለት ጌታ አጥቶ ማግኘት እንዴት ከባድ ነው። እግዚአብሔርን ይሄ ያያችሁ በህይወታችሁ ጥሩ ነገር ያያችሁ በቃ ላይፋችሁ ጥሩ የሆነ ከመሰረታችሁ ጥሩ የሆኑ ሰዎች ሰው እንደዚህ አይሆንም። እናንተ ብርቃችሁ ልደት ብርቃችሁ ቤቢ ሻወር ኤቭሪቲንግ ኢዝ ብርቃችሁ ኤቭሪቲንግ ኢዝ ሚዲያ ላይ። ምክንያቱም ደስተኛ እኮ ስላልሆናችሁ ነው። ደስተኛ የሆነ ሰው በህይወቱ በላይፉ ደስተኛ የሆነ ሰው ኤቭሪቲንግ የራሱ ገበናውን ሁሉ ነገሩን እያወጣ አይፖስትም። በቃ ትዝናኛለሽ፣ ትደሰታላችሁ፣ የሆነ ነገር ታርጋላችሁ፣ በውስጣችሁ የሚያልፍ ነገር ነው። እኔ የሆነ ነገር ታመጣው መፖሰት ነው መተዳደሪያችሁ ነው። አንዱ ሰው ካንዱ አይደለም ባል ወይ ሚስት ወይ እናት አንዳችሁ ተው የሚል የለም፣ ዘመድ የለም። ዴና ተኳል ጋር ላይ በቃ እናዛ ወይ ሴክስ ታረጉ ልታሳዩን ነው ማለት ነው። ለሴት የኔ የቀራችሁ እርስ በርሳችሁ ማስ እንትደራረጋላችሁ ማለት እኮ ነው። ቀፋፊዎች ሲያስጠሉ በእግዚአብሔር። አንዳንዴ የምታከብሩት ሰው ደግሞ እንዴት ሲወርድባችሁ እንዴት ትዘግጣላችሁ። በርጋዳ ዛሬ እንግዲህ ከረጅም ጊዜ በኋላ እስኪ ሀሳብ አስተያየት ለመስጠት ነው የመጣሁት። በጣም በሚገርም ሁኔታ ይሄን ሰሞን በጣም ሲመላለስ የነበረ ቲክቶክ ላይ አንድ ቪዲዮ አይቼ ነበረ። የሆነች ልጅ ምጧን ሪካርድ አድርጋ ስታሳየን ነበር። ያው ምስሉ ላይ እንደምታዩት ከላይ ማለት ነው። አዎ ጥሩ ነው፣ ደስ ይላል፣ በጣም ደስ ይላል። ምጧን መጀመሪያ እንኳን መብቴ በሰላም ማረችሽ፣ እሱ በጣም ደስ የሚለው ነገር እሱ ነው። ከዛ በተረፈ ግን አላማው ግልጽ ስላልሆነልኝ ምናልባት ለምን ማሳየት እንደፈለገች አልገባኝም። ይሄ ተፈጥሯዊ ነው፣ ተፈጥሯዊ የሆነ ነገር ስለሆነ እንጸልያለን በሰላም እህቶቻችንን እንዲገላገሉ ልጆቻቸውን በሰላም እንዲወሉ። ከዛ በተረፈ ግን እንደው ሚዲያ ላይ መብቷ ነው ምናምን መብቷ ስለሆነ ነው ያወጣችው። መብቷ ስለሆነ አውጥቷለች። የመብት ጥያቄ አይደለም። ግን ስርዓት ያፈነገጠ ባይሆን ደግሞ ጥሩ ነው። እኛ ቱማች ያን ያህል በጣም ግልጽ ነን የምንለው ነገር ምናልባት ደግሞ ነገ ደግሞ አረጋገዙን ሊያሳዩን ይችላሉ። ስለዚህ ነገ ደግሞ እንዴት እንዳረገዘች ልታሳየን ነው እቺ ልጅ። ስለዚህ እባካችሁ ተው በመድኃኒዓለም እንደዚህ አይነት እንደው በግድም አታስቁን እባካችሁ ተውን። ደግሞ ንብ ገባች አይገርም? ሲሳይ ገብታች እና ለማለት ነው። ቻው
አዎ እንግዲህ እህታችን በመጀመሪያ ደረጃ እንኳን ማርያም ማረችሽ ለማለት እፈልጋለሁ። እንኳን እመቤታችን ከጎንሽ ቆመች፣ በሰላም እንኳን ተገላገልሽ ነው ምለው። ከዛ ሲቀጥል ግን እንደው በምጥ መውለድሽንም አደንቃለሁ። በዚህ ዘመን በምጥ የሚወልዱ ሴቶችን እኔ በጣም ነው ማደንቀው፣ ለሱ ምስጋና አለኝ። ግን ወደ መውለድ ሂደት ውስጥ ሲገባ ቀጥታ እንደው ሚዲያ ላይ ህዝብ እንዲያይ ተደርጎ ምጥሽን ያስተላለፍሽበት መንገድ እኔ እንደኔ ልክ ነው ብዬ አላስብም። ማለት በዛች ሰዓት ላይ ከመድኃኒዓለም ጋር ከአምላክሽ ጋር ብቻ ብታወሪ ጥሩ ነው ብዬ ነው ማስበው። ማለት ለምን እንደሚጠቅም እኔ እንጃ፣ እንዴት እንዳየሽው አላውቅም። ብዙ ነገሮች እኮ የሚፈጠሩ ነገሮች አሉ። እኛ እንግዲህ ስናድግ አራስ ለሽንት እንኳን ደርሳ ስትመጣ ያው እንደዛን ያደግነው እና እንደው ያን ባይለቀቅ እሱ እንኳን ባይሆን እንኳን ቀጥታ ባትለቂው ምናልባት ከተገላገልሽ በኋላ ያሉት ቪዲዮዎቹ ቢለቀቁ ምንም ማለት አይደለም ልል እችላለሁ። ግን ለእንዴት እንዳሰብሽው ግን አላውቅም። ማለት እንደው እኔ ትንሽ ስለከበደኝ ነው። አይቼዋለሁ፣ ደጋግሜ አይቼው ያው ልከውልኝም ነበረ። ግን አግባብ ነው ብዬ አላስብም። ይሄ ቀጥታ የለቀቅሽው አሁን በአንቺ ታይቶም እንደገና ደግሞ ወደፊትስ እንዴት ሊሆን ነው? አሁን አንቺ እንደለቀቅሽው ሌላውም እንደገና ደግሞ ወደ ሌላ ነገር እኮ ልንገባ ነው። መቼም አናውራ ምንልና እንደገና ወደ ሌላ ልንገባ ነው። እንደገና ደግሞ ልንጠይቅ እኮ ነው። እሺ መውለድን በዚህ መልኩ ቀጥታ ካስተላለፍን ነገ ከነገ ወዲያ ደግሞ የተወለደበት ምክንያት እንዴት ነው፣ ልጁ እንዴት ተረገዘ የሚለውንም ሂደት ቀጥታ እንዴት ነው ሊተላለፍ ነው ወይስ ብቻ እንኳን በሰላም ተገላገልሽ እናቴ። እስቲ ሐሳብ ስጡ ግን ምናልባት የኔ ሐሳብ ላይ ቤተሰቦቼ ትንሽ እስቲ ይጻፍ።